16 ጨዋታ ነው አርሰናልና 4 ዋንጫዎች መካከል የቀረው በአርሰናልና በአራት ዋንጫዎች መካከል 16 ቀርቷል በነገራችን ላይ ፕሪሚየር ሊጉን በጊዜ ሊቀጨው ይችላል አርሰናል ከተሳካለት ሲቲ በቸልሲ ከተሸነፈ አርሰናል በርማውዝን ካሸነፈ አርሰናል ኢታር ላይ ሄዶ ዋንጫውን መዝጋት ይችላል ስለዚህ የ16 የነበረው የጨዋታ መጠን ወደ 9 ዝቅ ይላል ማለት ነው ባንዴ ዝቅ ማድረግ ይችላል አርሰናል ያን ቶች በቸልሲ ሲቲ አሸንፍ ኢታር ላይ ሄዶ አርሰናል ሲቲ ነጥብ ካስጣለ ወይም ካሸነፈ ድልደል ወደሚለው ደረጃ ትደርስና ይቀንስላል ያ ማለት ስንት ጨዋታ ይቀራል ማለት ነው 5 ጨዋታ ትቀንሳለህ 9 ጨዋታ ነው የሚቀር ሲሪየስሊ የምትጫወተው 9 ጨዋታ ነው የሚቀር ሳውዛምፕተንን ስቀንሰው 8 ጨዋታ እያለ ይሄዳል ምክንያቱም የፕሪሚየር ሊጉ ጉዳይ ዋንጫ ማንሳትን ካረጋገጥ ከዛ በኋላ ያለው ጨዋታ ለነ ማክስ ዶማንና ለነ ኖርጋርድ ሰጥተህ ለነ ማይልስ ኬሊ መዘጋጃ ነው የምታረገው ሌሎች ውድድሮች